ሰውየው በድንገት በጆሮ ውስጥ አንድ ነገር ሲንቀሳቀስ ተሰማው። ጃክ ይህንን እንዳየ በቢላው የራሱን ጣት በመቁረጥ ቀጥታ ወደ ጆሮ ውስጥ ከተተ። በሚቀጥለው ሰከንድ አንዲት ትንሽ እባብ ተንሸራታ ወጣች። ነገር ግን አልገደላትም፣ በቀጥታ ወደ ወንዙ ወረወራት። ምክንያቱም ጃክ አንድ ነገር ያውቅ ነበር፣ የእባቡን ግልገል ከገደልክ ትልቁ ሁልጊዜም ለመበቀል ይመጣል። እውነታው ግን ጃክ የፕሮፌሽናል እባብ አጥማጅ ነበር። እናም በዚህ ጊዜ ወደ ዝናባማው ደን የመጣበት እውነተኛ ምክንያት በአፈ ታሪክ የሚነገርለት ግዙፍ ዘንዶ ለማጥመድ ነበር። ሰዎች ያ እባብ $1 ቢሊዮን ያወጣል ይላሉ። ግዙፋን ዘንዶ ፈልቅቆ ለማውጣት ጃክ ከአባላቱ አንዱን በአሰቃቂ ሁኔታ ገደለው። ያ አስፈሪ እይታ ሁሉንም ሰዎች አስደነገጠ። ነገር ግን ማንም ለመመከት የደፈረ አልነበረም። ምርጫም ስለሌላቸው ጃክን ተከትለው ወደ ደኑ ጥልቅ ገቡ። ብዙም ሳይቆዩ ጃክ በዛፎቹ ላይ ሁሌ የሚጣበቅ ወፍራም ፈሳሽ አስተዋለ። ሁሉም ሰው ወዲያውኑ ተረዳ። ይህም በግዙፉ ዘንዶ የተተወ ምልክት ነበር። ይህም ማለት እባቡ በአቅራቢያ አለ ማለት ነው። ጃክ የቀይ እባብ ቆዳ አገኘ። ደስታውም ጨመረ። ነገር ግን በድንገት አንድ የቡድኑ አባል ከእንጨት ሳንቃዎች በታች ጮኸ። በደርዘን የሚቆጠሩ ጥቃቅን እባቦችን ተመለከተ። ከፍርሃት ይልቅ ፊታቸው በደስታ በራ። እያንዳንዱ እባብ $1000 ሊሸጥ ይችላል። በፍጥነትም እባቦቹን ወደ ጆንያ ውስጥ መጨመር ጀመሩ። ነገር ግን ለመሄድ ጆንያውን ሲያነሱ አንደኛው ሰው የሆነ ነገር እንዳልተስተካከለ ተሰማውና ወደ ኋላ ዞር አለ። መሬት ላይ ወድቆ የነበረው አስክሬን ባልተለመደና በተጣመመ ሁኔታ ቀጥ ብሎ ቆመ። ሰውየውም ደንግጦ ወደ ጓደኞቹ ሮጠ። ነገር ግን ቀድሞውኑ ረፍዶ ነበር። መጨረሻውን ማየት ከፈለጋችሁ ዩቲዩብ ላይ ስላለ ገብታችሁ ማየት ትችላላችሁ።